እስከ ዛሬ ህዝቡን ወደ ጥላቻና ወደ ቂም በቀል የሚመሩ የጎሳ ሐውልቶች ተነቅለው በብሔራዊ የእርቅና የሰላም ሐውልት መተካት አለባቸው። ምንድነው የምታየው? እነዛን ሐውልቶች በምትመለከቱበት ጊዜ ማንን ነው የሚጠቅመው? ምንድነው የሚያስታውሰው? ሰዎቹ መልካም ነገር ሰርተው ትምህርት ቤት ሰርተው ይሄንን ሰርተው አገርን የሚያስታርቅ በዓለም አካባቢ ውድድርን የሚያስገኝ መድረክን የሚሰራ ከመስራት ምን ያደርጋል? ስላለፈው ድንጋይ አቁሞ ጥላቻን፣ ቅናትን፣ ዘረኝነትን ማስተማር ምን ዋጋ አለው? ያ ከኢትዮጵያ ምድር መነቀል ይኖርበታል። አሁን የሚያስፈልገን ብሔራዊ የእርቅ ሐውልት ነው። በእነበት ቦታ እንደታረቅን እግዚአብሔር እንደታረቀን እግዚአብሔር እንደፈወሰን አንድ ህዝብ እንደሆን የሚያመለክት ብሔራዊ ሐውልት ያስፈልገናል። አራተኛ ህዝቡን በብሔር ብሔረሰብ በማለያየትና በማጣላት በአሰራርና በአመራር ላይ ችግር በመፍጠር የምድሪቷን ሰቆቃ፣ የምድሪቷን ድህነት፣ የምድሪቷን መከራ፣ የምድሪቷን ድካም፣ የምድሪቷን እንባ ማስረዘም መሞከር በአገር ላይ ከባድ ወንጀል መስራት እንደሆነ መረሳት የለበትም። ህዝቡን እያለያየን ጥቅም ማግኘት አሁን ዘመኑ አይደለም። ያ የድንጋይ ዘመን አሰራር ነው። እንደዛ አንሰራም፣ እንደዛ አንኖርም። ልጆቻችንም ይሄን መንፈስ አይወርሱትም። ስለዚህ እንደዚህ አይነቱን ህዝቡን እያጋጩ ነገርን መፍጠር በምድሪቷ ላይ ችግርን፣ ድህነትን፣ መከራን፣ የዘመናትን መከራ ማስረዘም በእንደዚህ አይነት አገር አትኖርም። በ21ኛው ክፍለ ዘመን ጭንቅላት ላለው ህዝብ እንደነዚህ አይነቶቹን ሰዎች በምንም አይነት መልክ ማስተናገድ መሞከር አገርን እንደመሸጥ ይቆጠራል።